ሳይ ገለታው ሌላው ከትምህርት አንፃር ቀደም ሲልም ነካክተኳል። እንግዲህ የትምህርት ስኬቱን በተመለከተ ፕሮፌሰር ብርሃኑ ነጋንም በዛው በምክር ቤቱ አዳራሽ ምስጋና እንዲቀርብለት ያደረገበትም ሁኔታ ነው ያለው። እውነት በትምህርቱ ስኬት አለው። ቀደም ሲል ከተለያዩ ባለሙያዎችም ጋርም ስንነጋገር በተለይ በትምህርቱ ያለው አደጋ የዛሬ ሳይሆን የነገው ትልቅ ክፍተትና ኢትዮጵያ እንደ ሀገር ስለመቀጠሏ በተለይ ትውልድ የሚረከበው ትውልድ ራዕይ የሌለው በትምህርት ያልዳበረ ትውልድ ነገ ከነገ ወዲያ ሀገሪቱን እንዴት አድርጎ ሊያስቀጥል ይችላል የሚለው ስጋት ከወዲሁ የብዙዎች ሆኗል። አብይ አህመድ በዚህ ከፍተኛ ውጤት አምጥተናል፣ 35000 መዋዕለ ህጻናትን እየገነባ ነው፣ እኛ ስለዛሬ አይደለም ስለመጪው ኢትዮጵያ ነው የምናስበው ብለን መዋዕለ ህጻናት ግንባታ ላይ ነው ያለነው የሚል ነው። እንግዲህ ዳታዎችን ወስደን ስናይ የትምህርት ሚኒስቴር አመታዊ በጀትን ስንመለከት ከአመት እየቀነሰ የመጣበት የጤናና የትምህርት በጀቱ ቀንሶ የመከላከያው በጀት እያደገ የመጣበት ሁኔታ ነው። ከየት መጥቶ ነው 35000 ትምህርት ቤቶች መዋዕለ ህጻናት የተገነባው? እንደው በአይን የሚታይ በዚህ ደረጃ ቁጥር ኢትዮጵያ ውስጥ መዋዕለ ህጻናት እየተገነባ ነው ብሎ ፍተሻና ምርመራ ቢካሄድ የዚህ ሰውዬ ቁጥር ምን ያህል ውሸት እንደሆነ ህዝብን እያታለለ እንዳለም የሚያረጋግጥ ነው። በትምህርቱ መስክ ትልቅ አደጋ ነው ያለው። አንዳንድ ጊዜ ስለነገውም የበለጠ እንድንጨነቅ ያደርገናል። አብይ ትላንትን እያፈረሰ ነው፣ ዛሬን እያልከሰከሰ ነው፣ ነገን ደግሞ እያጨለመ ያለ ለመሆኑ ብዙ ማስረጃዎችን መጥቀስ ይቻላል። ነገን ከሚያጨልምባቸው ዘርፎች አንዱ ትምህርቱ ነው። በትምህርቱ ላይ የጀመረውና እያደረገ ያለው ነገር እጅግ አስደንጋጭ ነው። ገለታው አዎ ቀደም መነሻ ላይ እንዳልነው ነው ስለ የትኛው ነገር ነው ጥሩ የምንናገረው የሚለው ነገር ነው። አሁንም እኮ የሚያሳስበን ነገር መሳይ በጣም ያሳዝናል። የሀገራችን ጉዳይ የትምህርት ጉዳይ ከሁሉም የበለጠ የሚያሳስበው እሱ ነው። ምክንያቱም ችግሩ እንደ ረሃብ አይደለም። ዛሬም ተርበን ነገ እንጠግባለን እንደምንለው አይደለም። የትምህርት ዋናው ችግር ነገር ነው የሚያበላሸው። ነገ ሀገር ተረካቢው ትውልድ ዛሬ ካልተማረ በቃ ዋጋ የለውም። ያ ነው ትልቁ የሚያሳስበን ነገር በትምህርት ላይ መሳይ። አሁን ስለዚህ ስለ መዋዕለ ህጻናት በጣም ብዙ ጊዜ ይናገራል እና ይገርመኛል በጣም። መዋዕለ ህጻናት በመሰረቱ ትምህርት ሚኒስቴር ውስጥ ዲፓርትመንት ይኖረው ይሆን? በትምህርት ሚኒስቴር ውስጥ ይሄንን የሚከታተል ዘርፍ ይኖር አይኖር አላውቅም። እንግዲህ እሱ ይሁን ምንም አይደለም። ግን በመዋዕለ ህጻናት ግንባታ ላይ ነው ያለነው የሚለው ነገር ምንድነው የሚያሳየው? በአጠቃላይ አሁን እዚህ ሀገር አሜሪካ ውስጥ እንደምታውቀው መዋዕለ ህጻናት ጉዳይ በአብዛኛው የዚህ ታችኛው ስልጣን ላይ ያሉ አካላት እንዲሰሩት ነው የሚደረገው። እነሱ ያስተባብራሉ። ህጻናት የሚጫወቱባቸውን ቦታዎች መስራት ነው፣ ይሰራል። በቃ ማሳቹሴትስ ውስጥ ለምሳሌ ብናነሳ መሳይ የመዋዕለ ህጻናት ግዳጅ አይደለም፣ አስገዳጅ ነገር የለውም ማለት ነው። ማሳቹሴትስ ውስጥ የሚሆን በፌደራል ደረጃ በአሜሪካ ውስጥ ግዳጅ የሚሆነው አንድ ልጅ 6 ዓመት ሲሆነው ይሁን 5 ዓመት፣ አንዳንድ ስቴቶች 5 ዓመት ይላሉ ጀምሮ አንደኛ ክፍል መግባት አለበት። አንደኛ ክፍል ጀምሮ ትምህርት የመከታተል ግዴታ ነው። ማሳቹሴትስ አሁን በትምህርት በጣም ጥሩ ነው የሚባል ስቴት፣ ግን ይሄ መዋዕለ ህጻናት ግን ልጆች ቤተሰባቸውም ሊያቆያቸው ይችላሉ፣ ወይ ደግሞ ማቆያ ቦታዎችም ሊያቆያቸው ይችላሉ። አንደኛ ክፍል መግባት ግን የግድ ነው የሚለው እና ኢትዮጵያ ውስጥ መዋዕለ ህጻናት ግንባታ ላይ ነው ያለ ነው። አንደኛ ደረጃ እንዳትጠይቀው እኮ ነው መሳይ። አንደኛ ደረጃ እየተቀየረ ነው ወይ? ልጆች እየተቀየሩ ነው ወይ? መሰረታዊ የሆኑ የመጀመሪያ ሳይክል፣ ሁለተኛ ሳይክል ይባላል አይደለም? ከ1 እስከ 10 ከ1 እስከ 4 ከ5 እስከ 8 የሚባሉ እስኪ እንትኖች አሉ፣ ሳይክሎች አሉ። እነዛ ላይ በደንብ እየሰራ ነው ወይ? እንዳይመዘን መዋዕለ ህጻናት ላይ ነው ያሉት። ተርሸሪ ሌቭል ዩኒቨርሲቲ እንዳይጠየቅ ዩኒቨርሲቲ እየገነባህ ነው ወይ እንዳትለው መዋዕለ ህጻናት እየገነባህ ነው። ታች ነው ዋናው ነገር ይላል። እንዳልከው አይቆጠሩም፣ አይታወቅም። ስለዚህ በትምህርት ላይ ይሄ መዋዕለ ህጻናት ጉዳይ የተነሳው እንዲሁ ዝም ብሎ ለማጭበርበሪያ ነው ማለት ነው እንጂ ሀገሪቱ በጣም የተጎዳችው በዚህ ሰዓት በትምህርት ነው መሳይ። አሁን ቅድም ያነሳነው የትግራይ ጉዳይን ብናነሳ ለምሳሌ ትግራይ ውስጥ የትምህርት ቢሮ ብዙ ጊዜ ተናግሯል። የሚማሩ ተማሪዎች ቁጥር አነስተኛ ነው። ብዙ ተማሪ ወደ ትምህርት አይሄድም። ብዙ ምክንያቶች አሉ። በለዚህ የድህነቱ ጉዳይ አለ፣ የተዘጉ ትምህርት ቤቶች አሉ፣ የፈረሱ ትምህርት ቤቶች አሉ። እነሱ ስላልተገነቡ
የሚማረው ተማሪ ቅድም ያልነው የዚህ አክሰስ የሚባለው በጣም ቀንሷል። 12ኛ ክፍልም ያሉ ተማሪዎች ቁጥራቸው በጣም ቀንሷል። የመማሪያ መርጃ መሳሪያዎች ችግር አለ። የሰራተኛ ደሞዝ፣ የመምህራን ደሞዝ ችግር አለ። ስለዚህ ትምህርት አደጋ ላይ ነው ያለው ትግራይ ውስጥ ብሎ የክልሉ ትምህርት ቢሮ ቀይ ካርድ ይዞ ቆሟል። እንደዚህ እኛ ጋር ትምህርት ጤና አይደለም ታሟል እያለ አማራ ክልል እዛው ባህር ዳር አልሰማ ቢሏቸው ነው መሰለኝ አዲስ አበባ መጥተው አስታውሳለሁ። መቼም አዲስ አበባ መጥተው የአማራ ትምህርት ቢሮ ኃላፊው መጥተው ስብሰባ አድርገው አዲስ አበባ ውስጥ አማራ ክልል የፈረሰው ትምህርት ቤት ብዙ ነው፣ ያቋረጡ ተማሪዎች ብዙ ናቸው፣ በሚሊዮን የሚቆጠር ተማሪ አይማርም፣ ትምህርት አደጋ ላይ ነው አማራ እንደዚህ ሆኖ አያውቅም በታሪካችን ውስጥ ብሎ እኛ አይደለም ብልጽግና የሚመራው የአማራ ክልል ትምህርት ቢሮ ይሄንን ሪፖርት አዲስ አበባ ድረስ መጥቶ ተናግሯል። ኦሮሚያ ውስጥ እንደዛው ነው የምንሰማው። እና የት ነው እንደዚህ ለዶክተር ብርሃኑም ጭብጨባ የሚያስጨበጭብ ትምህርት ነጥብ ያስቆጠረችው ምድሪቱ ነው? እና የዚህ የትምህርት ጉዳይ በዚህ መካከል እነዚህ ሰዎች እያጨበጨቡ መሳይ ትምህርት ደህና ነው እያሉ ጄኔሬሽኑን ገደል ገባ። አሁን በከፍተኛ ትምህርት ጉዳይ ሰምተነው ማናቀው ዩኒቨርሲቲዎች ባዶ ነው የሆኑ ባዶ ቁጥራቸው ባዶ የሆነ እየጠለፉ ልጆቹን እየጣሉ መካከለኛ ዕውቀት ያላቸው እንደውም እነዚህ ከፍ ያለ ደግሞ ዕውቀት ያላቸው ሁሉ ጥብብ አድርገው በመርፌ ቀዳዳ ማለፍ ዩኒቨርሲቲ መግባት በመርፌ ቀዳዳ ማለፍ አድርገውባቸው ብዙ ዕውቀት ባክኗል ኢትዮጵያ። ይሄ ሁሉ ያሳስባልና እንደ ትምህርት አብይ አህመድ በታሪካችን ውስጥ በጣም ከምናዝንበት ውድቀቱ ውስጥ ይሄ ትምህርት ጉዳይ ነው። በነገራችን ላይ ገለታው የዓመታዊ የኢትዮጵያ የትምህርት ሪፖርትን በተመለከተ ትምህርት ሚኒስቴር የዚህን ዓመት ማዘጋጀቱን ሰምተናል። የ2025ን ማለት ነው። የ2025ቱ ላይ የአማራና የትግራይ ክልል የትምህርት ሪፖርት አልተካተተበትም። ሁለቱ ክልሎች ተዘለዋል። እንግዲህ በምን የተሟላ ሊሆን ይችላል? ሁለቱም ክልሎች ከሪፖርት ውስጥ አውጥታ የኢትዮጵያ የትምህርት ቁመና ብለህ ልታሳይ የምትችለው ሪፖርት እንዴት ሊሆን ይችላል? የሚገርመው ደግሞ ይሄን ወቅት ላይ ብርሃኑ ነጋ የሚመራው ትምህርት ሚኒስቴር መሆኑ ነው። በትምህርትም ሆነ በተለያየ መስክ ሀገሪቱን ይለውጣሉ ተብሎ በኢትዮጵያ ስሙ በተሻለ ሁኔታ የሚነሳው ብርሃኑ ነጋ ከኢትዮጵያ የትምህርት ዝቅጠት ጋር ከኢትዮጵያ የትምህርት እንዲህ አይነት አደጋ ጋር ስሙ ተለጥፎ ምንጊዜም ከታሪክ ጋር ሲነሳ የሚኖር ነው። አብይ አህመድ በፓርላማ ሊያስጨበጭብለት ሞክሮ ነበረ። ግን ፓርላማው ያው ቢሰደብም የሚያጨበጭብ ቢዘለፍም የሚያጨበጭብ ፓርላማ ስለሆነ በዛ የምታገኘው ሞገስ በኢትዮጵያ ሕዝብ ዘንድ ምንም ትርጉም የሌለው ነው የሚሆነው። ከዚህ አንጻር ሲታይ እነ ብርሃኑ ነጋ ነገ በታሪክ የሚያስጠይቃቸው ትልቅ ጉዳት የኢትዮጵያ ትውልድ ላይ እየፈጸሙ መሆናቸውን በግልጽ የምናየው ነው። ምናልባት ከትምህርት አንጻር ስኬታማ ነን ብለው የሚገልጹት ነገር ምን እንደሆነ ግራ እስኪገባን ድረስ አንድ የሚያነሱት ኩረጃን ማስቀረትን ነው። የትምህርት ሁኔታ በዚህ ደረጃ የሚገለጽ ነው ወይ? የትምህርት ስኬት በእንደነዚህ አይነት መስፈርቶች የሚለካ ነው ወይ ብለ ነገሮችን ስታጤናቸው የሚያስደነግጥ ነገር ነው የምታገኘው። ገለታው የዚህ የትምህርት ነገር መሳይ እንደው ደጋግመን ማንሳታችን በጣም ተገቢ ነው። በጣም አሳሳቢ ስለሆነ በትምህርት ከከሰርን ብዙ ነው ውድቀታችን። በኢኮኖሚ እንዴት ልናድግ እንችላለን? እንዴት ያልተማረ ዜጋ የኢኮኖሚ ችግርን ይፈታል? መሳይ የግብርናው ችግር እኮ የሚፈታው እኮ ስንማር ነው አይደለም? ዓለምን የለወጣት እኮ ትምህርት እኮ የአሰራር ዘዴውን እየቀየሩለት ልጆቹ እየደረሱ የገበሬውን የአሰራር ዘዴውን ይቀይሩለታል። ምርቱ እንዲጨምር ያደርጉለታል። ይመራመሩና ጤፏን ፐር ሄክታር ወይም በሄክታር ያገኘ የነበረውን የተወሰነ ዘር ያዳቅሉ ያመጡና አንድ ምርቱ እንዲጨምር ያደርጉለታል። ሩዟን እንደዛ ያደርጉለታል። ሲያ ውስጥ እንደዛ ነው የሆነው እድገት። ይሄ እኮ ነው ትምህርት እኮ ነው ዓለምን የቀየረው። እና ኢትዮጵያ ውስጥ ከትምህርት ተፋተናል። ሰውየው ስለ ትምህርትም ሲናገር እኮ ዩኒቨርሲቲ ሁሉ አያስፈልግም ኤአይ ዘመን ነው ምናምን ሲል ሰምቼዋለሁ እኮ። ምን አይነት እኮ ጊዜ ላይ ነው የወደቅነው? ምን አይነት ጊዜ ላይ ነው የወደቅነው? መሳይ በትምህርት በጣም ነው የማዝነው። እኔ ራሴም በትምህርት ውስጥ ስለቆየሁኝ በዚህ ወድቀን እንዴት ሊሳካለን ይችላል? ፖለቲካችን አይሳካም ያለ ትምህርት። ያልተማረ ሰው ምን ብሎ ነው ምድሪቱን ሊቀይር የሚችለው? ስለዚህ እዚህ ልጆች ላይ የሚደረግ አሁን በትምህርት እነ ዶክተር ብርሃኑ በደንብ የሚያስተምሩት የሚያውቁት እነሱ ራሱ የሚያውቁት መለኪያዎች አሉ። ለምሳሌ አክሰስ አንዱ ነው።
ኢኩዊቲ የሚሉት አላቸው። ፍትሃዊነት ይመስለኛል አንዱ ነው። ኳሊቲ የሚባላል ለመለኪያ የኤጁኬሽን መለኪያ ሶስተኛው ነው። እነዚህ መስፈርቶች የታወቁ ናቸው። ዶክተር ብርሃኑ ሲያስተምራቸው የኖሩ ናቸው። አሁን በአክሰስ ለምሳሌ በዚህ ቅድም ባነሳ ነው በተደራሽነት ወይም ደግሞ በትምህርት መግባት በመመዝገብ ወድቀን የለም ወይ? አማራ እንደዛ ለቅድም ያለው ትግራይ እንደዛ ለኦሮሞ እንደዛ ለይች ሀገር የነዚህ ስብስብ አይደለችም። ሌላ ማን ነው የሚኖርባት? እነዚህ ወንድሙ የኦሮሞ ልጆች፣ አማራ ልጆች፣ የትግራይ ልጆች ትምህርት የማይማሩ ከሆነ በብዙ ሚሊዮን የሚቆጠር ተማሪ ወጥቶ ከሆነ እንዴት ነው ኢትዮጵያ በትምህርት ተሳካላት የሚሉ? በጣም እኮ የሚያሳዝን ነገር እኮ ነው። ይሄ ጉዳይ ነው የኳሊቲ ጉዳይ ደግሞ ብዙ በየጊዜው ነው የሚነሳው። ብዙ ኤክስፐርቶች ይናገራሉ ኢትዮጵያ ውስጥ ያለ ችግር፣ የመጽሐፍቱ ችግር ያየህ እንደሆነ የተማሪ አስተማሪ ጥምርታ ይባላል። ያንን ያየህ እንደሆነ የክላስሩሙ የትምህርት ቤቱ ጽዳት ያየኸው እንደሆነ የትምህርት ዘመናዊነት ደግሞ ይሄ የሚቀርበው ትምህርት ዘመናዊነቱ ከችግር የተነሳ ኮምፒውተር ከማጣት የተነሳ ኦቨርሄድ ፕሮጀክተር የሚያስፈልጋቸው ትምህርቶች አሉ፣ ሳይንሶች እነሱ አይገኙም። ቢገኝም ደግሞ እርዳታ ቢገኝ ደግሞ መብራት የለም እዛ አካባቢ። እዚህ አስተማሪው እንደ ድሮ ነው በቃ ያችን ቾክ የምትባል እኛም የተማርንባትና ጥቁር ሰሌዳ ይዞ በቀላሉ ልጆች አይተው ሊማሩ የሚችሉትን እንደ ድሮ የሆነበት ጊዜ ነው ያለው እና ይሄ ጉዳይ ሊለወጥ አይችልም። አሁን እኔ የሚያሳዝነኝ ከበፊቱ ዛሬ እየከሰርን በትምህርት ላይ መምጣታችን ነውና ይሄ ጉዳይ ይልቅ በጣም ኢትዮጵያውያንን ሁሉ ሊያሰባስብ የሚችል ሊያስቆጨን የሚችል ጉዳይ ነው በሆነ ገለታው። ሌላው እንግዲህ አብይ አህመድ እንደ ምርኩዝ ይዞ በስልጣን ላይ ቆያሉ ብሎ ካቀዳቸው ፕሮጀክቶች አንዱ የምክክር ኮሚሽኑ ሂደት ነው። የምክክር ኮሚሽኑን አሁን እንደ ብቸኛ ማንጠልጠያ እየተጠቀመው ነው። ምክንያቱም የምርጫው ነገር ያው በኪሳራ ተጠናቋል። ምርጫው በሱ መንደር ብቻ ነው እንደ ስኬት እየተገለጸ ያለው። በአጠቃላይ የሚያሳፍር ኢትዮጵያንን ባለም አቀፉ ማህበረሰብ ዘንድ አንገቷን እንድትደፋ ያደረገ ምርጫ ነው አብይ አህመድ ያካሄደው። ራሱ በአደባባይ ወጥቶ የተካሄደው ምርጫ እንዳልሆነ፣ ድልደላ እንደሆነ፣ ምደባ እንደሆነ በግልጽ ተናግሯል። 85 በመቶ ላይ ነው የተወዳደርነው፣ 15ቱን ለተቃዋሚዎች ለቀናል ማለት በሌላ አገላለጽ ምደባ የተከናወነ ስለመሆኑ ነው። እሱ እድል ለመስጠት ለተቃዋሚዎች ፓርላማ እንዲገቡ እድል ለመስጠት ነው በሚል የገለጸበት ሁኔታ ከምን አይነት አስተሳሰብ ከምርጫ ጽንሰ ሐሳብ አንጻር ሲታይ ምን አይነት የከሸፈ ትክክለኛ ያልሆነ እሳቤና አመለካከት እንዳለው የሚያሳይ ነው። ይሄንን በአደባባይ መናገሩ በራሱ የሰውየውን ጤናማነት ጭምር እንድንጠራጠር የሚያደርግ ነው። ለማንኛውም ምክክር ኮሚሽኑ ቀጣዩ የአብይ አህመድ አጀንዳ ሆኗል። ከፍተኛ ዝግጅት እየተደረገ ነው። እንደሰማነው ከሆነ የተበተነውንም ደብዳቤ አይተናል። ለፊታችን እሁድ የሩጫ ውድድር ተዘጋጅቷል። ንቅናቄ ለመፍጠር ይላል አላማው። 20 ሺህ ሰው የሚሳተፍበት የሩጫ መርሃ ግብር እንደሚከናወን ነው የተገለጸው። ከዚህ በተጨማሪ ወደ 4000 የሚጠጉ ሰዎች ከመላው ሀገሪቱ እንግዲህ ያው ትግራይንም ጨምር እንዳልሆነ ይታወቃል። ከአማራ ክልልም ከአብዛኛው የኢትዮጵያ አካባቢ የሚመጡት ከ90 በመቶ በላይ የብልጽግና አባላትና የብልጽግና ደጋፊዎች እንደሚሆኑ ነው የሚታወቀው። 4000 አዲስ አበባ እየገቡ እንዳለ ተሰምቷል። ለ4 ሳምንት ነው እንግዲህ 3 ሳምንት ውይይቱ የሚካሄድበት። ከዛ 1 ሳምንት አስቀድሞ ደግሞ ጉብኝትን ጨምሮ የተለያዩ ምራ ግብሮች ለማከናወን ለ1 ወር ከፍተኛ በጀት ወጥቶ የምክክር ሂደቱ እንደሚከናወን ተመልክቷል። ገለታው ብዙ ነገር ማለት እንችላለን። እንደሰማነው ከሆነ ይህንን የሚያቀላጥፉትና የምክክር ኮሚሽኑ ዋና የሥራ ባለቤት ሆነው እየሰሩ የሚገኙት የኦሮሚያ ብልጽግና አመራሮችና አባላት እንደሆኑ ነው የሚነገረው። ይህን ሁሉ ስራ የሚያከናውነው ኮሚሽኑ እንዳልሆነና የኦሮሚያ ብልጽግና ሰዎች ናቸው ሂደቱንም አጠቃላይ እንቅስቃሴውን እየመሩ የሚገኙት። ሰሞኑን በሚከናወን መርሃ ግብር ከሩጫው ባሻገር የአዲስ አበባን ኮሪደር ልማት እንዲጎበኙ ይደረጋል። የወንዝ ዳርቻ ፕሮጀክቱንም እንዲጎበኙ ይደረጋል። አብይ አህመድ የሚመጻደቅባቸውን የተለያዩ ብልጭልጭ ፕሮጀክቶችንም እንዲጎበኙ የሚደረግበት ፕሮግራም መያዙን ነው የሰማነው። ገለታው ምክክር ተብሏል። ኢትዮጵያ እየመከረች ነው የሚል መሪ ቃልም ተዘጋጅቶ ነው እነዚህ ሁሉ ክንውኖች የሚደረጉት። ኢትዮጵያ እየመከረች ነው። ኢትዮጵያ ከችግር ወጣች። ኢትዮጵያ አሁን የወደቁትን ሁሉ ማንሳት ጀምራለች። የኢትዮጵያ ሕዝብ ሲነገረው እንደው ይገርማል እኮ ኢትዮጵያ ሰላሟን እያጣጣመች ነው።
ማአት ነገር ነው። በኢትዮጵያ ስም መቼም የማይሰራ ወንጀል የለም። በዚህ ዘመን በነመለስ ጊዜ ኢትዮጵያን ስም ሳይጠሩ ነበር የሚደቁም መከራ ያሳዩን የነበሩት። ይሄኛው ደግሞ የኢትዮጵያን ስም ያንቆላበሰ ነው እየጠራ ነው ህዝቡን በመከራ ውስጥ የከተተውና እንዴት ያለ ክፉ ጊዜ ነው። በጣም የምክክሩ ጉዳይ እኔ ቲም አብይ ነው ምለው ቲም ለማፈርሶ ቲም አብይ ተፈጥሯል እና ይሄ ቲም አንዱ ያበላሽ ያለው ይሄን የምክክር ጉዳይ ነው። እንግዲህ በመሰረቱ እንደው ከዚህ በፊትም ከሌሎች ወገኖችም ጋር ተወያይተህበታል ይመስለኛል መሳይ። ምክክር ብዙ ዓለሞች ተካሂደዋል እና የተለያየ ዓላማ አለው። እንግዲህ ምክክር ሲያደርጉ አንዳንድ ሀገሮች ድህረ ጦርነት ነው ምክክር የሚያደርጉት። ጦርነት ያደርጉና ጦርነቱን በድርድር ይፈታሉ። መጀመሪያ አስታራቂ ሽማግሌ ይፈልጉና ይታረቃሉ። ከታረቁ በኋላ ምክክር ያደርጋሉ። ምክክሩ ምንድነው? አንደኛ ወደ ጦርነት ምን አስገባን፣ ሁለተኛ ወደ ጦርነት ሁለተኛ እንዳንገባ መሰረታዊ ችግሮቻችንን እንፍታ ብለው ምክክር ያደርጋሉ እና ያ ምክክር ይሰምራል አንዳንድ ቦታ፣ አንዳንድ ቦታ ደግሞ ሳይሰምር ቀርቶ ሌላ ችግር ውስጥም የገቡ አሉ። አሁን በኢትዮጵያ ሁኔታ ምክክር ምንድነው? ለምንድነው ምክክር ኢትዮጵያ ውስጥ ያስፈለገው ያልን እንደሆነ ከፍተኛ መተሳሰሪያ መርሆች የምንላቸው ችግር ውስጥ ነው ያለነው። ተቃርኖ አለ። የለሂቅ ክፍፍሉ በስቷል በጣም በሀገረ መንግስት ከበባድ ጉዳዮች ላይ፣ በሀገር ምሰሶዎች ላይ፣ በምልክቶች ላይ ተቃርኖዎች አሉ እና ይሄ ተቃርኖ ዝም ብሎ መቀጠል አይችልም። ልማታችንን ይጎዳል። ሀገረ መንግስት ገጭጓ እያለ እንዲሄድ ያደርጋል። ስለዚህ ምክክር ያስፈልገናል ማለት እንግዲህ ክለሳ ያስፈልገናል ነው በአጭር ቃል። ምናልባት የህገ መንግስት ክለሳ ያስፈልገናል ማለት ነው። ይሄ ከሆነ ዓላማው ኢትዮጵያ ውስጥ አሁን የመጀመሪያው ነገር በጣም ተጋጭተው አከሮ ትግላቸው ከሮ ጠመንጃ ያነሱ ሰዎች እኮ ድርድር ያስፈልጋቸዋል ማለት ነው። እንግዲህ ይሄ ቀላል ነገር አይደለም። እነሱ መጀመሪያ መደራደር አለባቸው። ወደ እርቅ መምጣት መቻል አለባቸው። ሰክነው መምጣት አለባቸው። ከሰከኑ በኋላ እስቲ መሰረታዊ ችግሮቻችንን ወደ ምክክር እንውሰድና እንመካከርበት፣ ህገ መንግስቱም ከሆነ ሪቫይዝ እናድርገው፣ ዝም ብለን በጠመንጃ አንጋደል ብለው ወደ ምክክር ይመጣሉ ማለት ነው። እና ኢትዮጵያ ውስጥ አሁን ይሄ ህገ መንግስት ክለሳ ምዕራፍ ላይ ከሆንን የመጀመሪያው ነገር ኢትዮጵያ ውስጥ መታሰብ የነበረበት እነዚህ በተጋጩ ኃይሎች አካባቢ ያለው ነገር መጀመሪያ ወደ ድርድር የሚመጣበት መንገድ መፈለግ ነበር። እንግዲህ ያ ነገር የለም እና ምንድነው ምክክሩ? ምንድነው ይሄ? አንድ ወንድማችን ያ ቲክቶክ ይሰራ የነበረው ወንድማችን የሚለው ቃል ነበር መሳይ፣ ገስጥ ነው ገስጥ አይደለም፣ ሰግጥ። አዎ ዝም ብለህ ሰግጥ ብሎ የሚለው ነገር ነበረውና ሰግጥ ሆነ ነገሩ። አሁን አረ እንደዚህ ያዘን ሰግጥ። ምክክርን እንዴት ሰግጥ ትለዋለህ? ምክክር እኮ ሰዎችን ተታና ሰግጥ። ሰግጥ የሚለው ወንድማችን ጎበዝ ነው። እሱ በራሱ የተሳካለት ልጅ ነው። አየር ኃይል ሳይቀር እኮ ወስደው እኮ ትምህርት እንዲሰጥ ያደረጉት ነው። እና አይ ቲንክ ለአብይም ሳይሰጥ አይቀርም ያንን ትምህርት። እና ሰግጠዋል። በቃ ዝም ብለው ይሰግጣሉ። እና በመሰገጥ አይደለም ምክክር የሚደረገው ውስጥ ረገብ በማለት በማዳመጥ ነበረ። እና የመጀመሪያው ነገር አንዱ የዘለለው ነገር ይሄ ምክክር የተጋጩ ኃይሎችን ሪጀክት አደረጋቸው። ፋኖን ሪጀክት አደረገው፣ ኦላን ሪጀክት አደረገ፣ ፓርቲዎችን በሙሉ ሪጀክት አደረጋቸው። ዋና ዋናዎች ማለት ነው። እነ ኦፌኮን ተመልከት፣ እነ ኢህአፓን ተመልከት፣ እነ መያድ የሚባለውን ተመልከት፣ ብዙ ፓርቲዎች ለሂቃኑን ተመልከት፣ በጣም በተቃርኖ ውስጥ ያሉት ሚዲያ ላይ የሚሰሩትን ሰዎች ተመልከት፣ በሙሉ ሁሉም እነዚህ 4000 ውስጥ የሉም መሳይ። ስለዚህ በሚስማሙ ሰዎች መካከል ነው ማለት ነው እንግዲህ የምክክር የሚደረግ የሚስማሙ ሰዎች ነው። አንድ ሁለተኛው በጣም የሚያሳዝንህ ነገር አጀንዳ ለመሰብሰብ ስንት ጊዜ ነው የፈጀው? 4 ዓመት ነው። 4 ዓመት ምንድነው የምትሰሩት ስትላቸው አጀንዳ እየሰበሰቡ። እስቲ አጀንዳ መሰብሰብ የስንት ጊዜ ስራ ነው መሆን ያለበት መሳይ? ዝም ብለህ በኦንላይን ሊሆን ይችላል ወይ ደግሞ በየቦታው እንደው ሮጥ ብለህ የምትሰበስበው ነገር ነው አይደለም። በአጭር ጊዜ ውስጥ መሰብሰብ ነው የነበረው። 4 ዓመት ነው የፈጁት። አጀንዳ ለመሰብሰብ 4 ዓመት የፈጁ ሰዎች የሀገረ መንግስት ጥያቄ ለመፍታት 3 ሳምንት፣ ውይይቱ ደግሞ 3 ሳምንት ናት። አሁን የውይይት ጊዜዋ 3 ሳምንት፣ አጀንዳ የመሰብሰቢያው ጊዜ 4 ዓመት።
ምን ትለዋለህ? ያው ይሄ እኮ እንደውም ረጅም ጊዜ እኮ የሚፈልገው እኮ ምክክር እኮ ነው። ሀገረ መንግስቱ ጉዳይ ላይ ረጅም ጊዜ የሚወስደው እሱ ነው። ጥናት ያስፈልገዋል። አሁን አንዳንድ ሀገሮች በዚህ በጥናት ላይ በምንድነው በምክክር ላይ ጥናት ያደረጉ ሰዎች ምክር ቤት የሚፈጡት ጉባኤ ሁለት ነው። አንደኛው ይሄ የተመረጠ ጉባኤ የሚያደርግ ኃይል ነው። ሁለተኛው ደግሞ የኤክስፐርቶች ክፍል የሚባል ያስቀምጣሉ። ማለት የባለሙያዎች ማለት ለምሳሌ በኢኮኖሚ ጉዳይ ላይ ሊሆን ይችላል ምክክር ሲደረግ፣ በሀገረ መንግስቱ ጉዳይ ላይ ምክክር ሲደረግ አንዳንዱ እንትን ይጠይቃል፣ የትምህርት ይጠይቃል አንዳንዱ ጉዳይ። ስለዚህ ጉባኤው ምን ያደርጋል? እስቲ ይሄንን ጉዳይ በዚህ በፌዴራሊዝም ላይ ያጠኑ ሰዎች እዛኛው ክፍል አሉ፣ ሌላ ክፍል ይኖራሉ። እነሱ ይዩት እና እነሱ አይተው ጥናቱን ይላኩልን፣ ሪኮሜንዴሽን ማለት ነው ይላኩልን ብሎ ጉባኤው ይጠይቃል። ምክክር እንደዛ ነው ሌላ ሀገር የተደረገ። ያሉትን ጥሩ ዕውቀት ያላቸውን ሰዎች ምክር ይቀበልና ያንን ጉባኤው ያይና ውሳኔ ይሰጣል። ኢትዮጵያ ውስጥ እንደዚህ ሁኔታዎች አልተመቻቹም። መሳይ የለም። አሁን የዚህ ሀገር ያሉ ማቃቸው የዚህ ባለሙያዎች ምንድነው ማህበር አለ። በጣም ብዙ ሌላ ሀገር የሚያማክሩ እዚህ ዋይት ሃውስ ሳይቀር ምክር የሚጠይቋቸው ሰዎች ትላልቅ ዓለም አቀፍ ድርጅቶች ውስጥ የሚሰሩ ሰዎች ሁሉ አይሳተፉም። እና በዚህ ሁኔታ ውስጥ ነው ምክክር እያደረግን የሚሉትና ያሳዝናል። እንግዲህ ተመልከት 4 ዓመት የፈጀ አጀንዳዎቹ 7 ናቸው የሚል ነገር አንስተን ነበር በፊት መሳይ እና አይደሉም 4000 ነው የሚሆነው ዝም ብሎ መቀበል አለብን ብለው በ4 ዓመት 4000 ነው የሰበሰቡት። 4000 አጀንዳ ሰበሰቡ በክላስ ኤር ታስታውሳለህ? ፕሮፌሰር መስፍን እዚህ ቦታ ሄደው ይሄን ያህል አጀንዳ ተቀበሉ ተብሎ ምንም ያህል ዶሴ ይቀበላሉ። በሙሉ በኤክስ አጣፉት እና 8 ብቻ ናቸው ሌላ አንፈልግም አሁን ብለው 3992ን ጣሏቸው ማለት ነው ሜዳ። አሁን ያ ገበሬው የጠየቀው ጥያቄ ምን ያለው ጥያቄ አጀንዳ ይሆንልሃል የተባለው ጥያቄ ሜዳ ላይ ወድቆ አሁን 8 ብቻ ናቸው ብለው ወስነው ቁጭ ብለዋል። እና አካሂዳቸው ማለት ነው ሮድ ማፓቸው በአጠቃላይ በቀጭን ትዕዛዝ ካብይ የሚመጣ እንደሆነ ያሳያል። እና ይሄ ምክክር እኔ መክሸፉ አይደለም ያሳዝናል። መሳይ ብዙ ጊዜ አንስተናል። ድህረ ዲያሎጉ ነው ግጭት ይዞብን የሚመጣው። እነዚህ ሰዎች በፈለጉት መንገድ ቅርጸ መንግስት መስፋት ፈልገዋል። እንደሚገባኝ አብይ መደመርን እዛ ጉባኤ ላይ ሊያነሳው እና ጉባኤው ደግሞ ተሰብስቦ ደግሞ መደመር ያገሪቱ ምንድነው የመሸጋገሪያ እንትን ነው ፍልስፍና ነው። የመደመር እሳቤ የሚባል ነገር አለ። በመደመር እሳቤ አዲስ ህገ መንግስት ሊሰራ ነው ተብሎ ሊደረግ ማለት ነው። ይህ ሲሆን ቀጣዩ ግጭት እየሰፋ ነው የሚሄደው። በዚህ በሀገረ መንግስቱ አዲስ ህገ መንግስት ክለሳ ላይ እጁ ስለማይኖር ምሁሩ ተቃዋሚው እጁ ስለማይኖር ያው የሀገረ መንግስት አለመርጋቱ ጉዳይ ይቀጥላል ማለት ነው። እና ይሄንን ስናይ እኔ እንደው በዚህ በምክክር ጉዳይ ላይ አዝናለሁ መሳይ ረጅም ጊዜ ወሰድኩ። ገለታው ያው ምክክሩን በተመለከተ እናንተ ብዙ መድረኮች ላይ ስላነሳ ነው አዲስ ነገር የለም፣ አዲስ ነገር የሚመጣም የለም። እንዳልከው ነው 4 ዓመት ሊፈጅ የማይችልና አጀንዳ ይዞ መጥተው ነገር ግን መጨረሻ ላይ እንወያያለን ወይም ደግሞ 8 ያሉት የአብይ አህመድ አጀንዳዎች ናቸው። 4 ዓመትም አያስፈልግም። የሁሉ ግርግር፣ የሁሉ ወጪ፣ የሁሉ ጣውረድም ሳያስፈልገው አብይ አህመድ የሚፈልጋቸውን አጀንዳ እኮ በአንድ ቀን ተቀብለው ለሚሉት የምክክር ድራማ ህዝብንም በዚህ ደረጃ ተስፋውን በሚያጨልም ደረጃ ምክክር ብለው ትልቅ አጀንዳ ይዘው መጥተው የሁሉ ግርግር አያስፈልግም ነበረ። 8ቱም አጀንዳዎች የአብይ አህመድ ናቸው። አብይ አህመድ የሚፈልጋቸው ከስልጣን ላይ ከወጣ ጀምሮ ሊያደርግ የሚፈልጋቸው በቀደም ተከተል ጊዜ እየጠበቀ አንዳንዱን እያስተነፈሰ ብዙ ጊዜ ብለናል። የፕሬዝዳንታዊ ቅርጸ መንግስት ለመያዝ በተለያዩ ሰዎች አጀንዳው እንዲራገብ አድርጓል። ክልል ምስረታን በተመለከተ አወቃቀርን በተመለከተም እንደዚሁ የሚፈልጋቸውን ነገሮች በተለያዩ አጋጣሚዎች ያስተነፍስ ነበርና የሱ የሚፈልጋቸውን በምክክር ኮሚሽኑ ስም 4 ዓመት ፈጀ ተብሎ የአብይ አህመድ አጀንዳ ወይም ደግሞ የኦሮሚያ ብልጽግና አጀንዳ ነው እንግዲህ አሁን ለምክክር የቀረበው። ቀደም ሲል ያልከው ቁልፍ ነጥብ አለ። አንድ ምክክር የሚካሄደው ከጦርነት በኋላ አንድ ሀገር ቀውስ ውስጥ ገብታ ከዛ ቀውስ በወጣች ማግስት የሚደረግን ምክክር ቀውስ ውስጥ ሆና ችግር ውስጥ ሆና ትልልቅ ጦርነቶች ሌላ ጦርነቶችም ከፊት እየጠበቁ በዚህ መሃል ምክክር እናደርጋለን የሚለው ነገር ምን ያህል የከሸፈ መሆኑን ካፈጣጠሩ ጀምሮ የከሸፈ ኮሚሽን እንደሆነ
የሚያሳይ ነው። ግን ምን ይጠበቃል እንግዲህ 4000 ሰዎች አዲስ አበባ ገብተዋል። ሆቴል ተይዞላቸዋል። ከፍተኛ ውጪ ነው የሚወጣው። የኢትዮጵያን ህዝብ ለ3 ሳምንት በዚህ አጀንዳ ለመወጠር ታስቧል። ከዛ በኋላ አብይ አህመድ መስከረም መጨረሻ ላይ መንግስት ይመሰርታል። በዚህ መነሻነት አንዳንድ ለውጦችን ያከናውናል የተባለው ከወዲሁ አጀንዳዎች ተበትነው አንዳንድ እንደው ህብረት የፈጠሩ አብይ ላይ የጋራ ድምጽ ለማሰማት የጋራ ትግል ለማድረግ የፈለጉ ኃይሎችንም ለመበታተን ታስቦ አንዳንድ አጀንዳዎችም ተወርውረዋል። ምን ትጠብቃለህ ከዚህ ምክክር ኮሚሽን ከ3 ሳምንቱ? እኔ ግጭቶችን ሊያባብስ ነው የሚችለው እንጂ መርጋት ሊያመጣ አይችልም። የዚህ ምክክር እኮ ዓላማው የነበረው እኮ የተቃረኑ ኃይሎች እንዲገናኙ ማድረግ ነበር። እዛ ላይ እኮ ፌል አደረገው። የተቃረኑ ኃይሎች አንደኛ አልታረቁም። አሁን ያልነው ነገር ነው። እየተዋጉ ነው ያሉት ብዙዎቹ። ሌላውም ደግሞ በከፍተኛ ሁኔታ ተቃውሞ ነው ያለው። አልታደመም በዚህ ስብሰባ ላይ። ስለዚህ አንድ አካል የለም ማለት ነው። አንድ የሚቃረን ኃይል የሚሟገተው ኃይል የለም። እንግዲህ ድራማ ሊሰሩ ይችላሉ። የራሳቸው የብልጽግና ሰዎች ተሰብስበው የሆነ ድራማ እንደ ተቃዋሚ የሆኑ ምን ይሆን የተለመደ ነገር ነው። እንደዛ ሊያደርጉ ይችላሉ። ግን ስርዓቱን በጣም የሚተቹ ያረኩ በስርዓተ መንግስቱ ያረኩ ኃይሎች አንድ አካል አንድ ክንፍ የለም። ስለዚህ ይሄ ክንፍ ሳይኖር አሁን የታሰበው ምንድነው? በአብይ አህመድ ጥያቄዎቹ የአብይ አህመድ ጥያቄ አይደለም። ለምሳሌ በምንድነው ሀገር መንግስት ግንባታ ጉዳይ ላይ ውይይት ማድረግ የወጡ ጥያቄዎች ናቸው። ከዚህ በፊት ማንም የፈጠራቸው ጥያቄዎች አይደሉም፣ ያሉ ጥያቄዎች ናቸው። እነዚህ ጥያቄዎች የሀገር ጥያቄዎች ናቸው። ሀገር መንግስት አልረጋም፣ ግጭት አለ ኢትዮጵያ ውስጥ። ስለዚህ የተቃረኑ ኃይሎች ተገናኝተው አንድ የጋራ የሆነ ቅርጸ መንግስት መስፋት መቻል አለባቸው፣ ህገ መንግስት ሪቫይዝ ማድረግ አለባቸው ነበር እና ይሄንን ትተው የተቃረኑን ኃይል በሙሉ አራግፈው ይዘው አሁን አብይ አህመድ በሚፈልገው መንገድ ነው እንግዲህ አዲስ ህገ መንግስት ሊሆን ይችላል ያለውን ህገ መንግስት እንደገና ሪቫይዝ ለማድረግ የሚሞከረው እና የዚህ ውጤት ምንድነው የሚሆነው? ግጭቶቹ ይቀጥላሉ ማለት ነው። እንግዲህ ተመልከታው እንዴት አንድ ጤነኛ ሀገር ጥይት በላይ ላይ እየዘነበ በፌደራል ስርዓት ላይ ይመካከራሉ ይላል። እንዴት ጥይት በአዳራሹ ላይ እየዘነበ ቁጭ ብለን እስቲ የፌደራል ስርዓቱ ምን ይመስላል ምናምን ይባላል እንዴ? እንደዚህ አይደረግም እኮ። እንደዚህ ዝም ብሎ ኖርማል በሆነ አንተ አይታሰብም። መጀመሪያ መቆም አለበት። እዛ እነዛን ውጭ ያሉ ጎትተህ እዚህ አዳራሽ ውስጥ ማስገባት ምንድነው የምትሉት ማለት አለበት። ለዛ ደግሞ ስቴፕ አለ። መጀመሪያ አሁን ፕሮፌሰር መስፍን በጣም ኃላፊነት የጎደላቸው ሰው ናቸው። አንድ ቦታ ላይ ምን ሲሉ አየሁኝ፣ ከታጠቁ ኃይሎችን መካከል ምክክሩ ላይ እንገባለን ያሉ ይመጣሉ ብለዋል። እንግዲህ ተመልከት፣ አሁን እነዚህ ባለፈው እጅ የሰጡ ሰዎች የሉም። ለዚህ ከፋኖ እጅ ሰጠን ብለው እነሱ አሁን እንግዲህ ፋኖን ወክለው ድርድር እያደረጉ ነው፣ ምክክር እያደረጉ ነው ሊሉ ነው። የምክክር ኮሚሽኑ ሊል ነው። ይሄ የአማራን ህዝብ ቁስል የበለጠ እየወጋ ነው የሚሄደው አይደለም። በህግ እነሱ በሚጽፉት አሁን አዲስ በሚያዋቅሩት ሀገር መንግስት ሪቪዥን ላይ የበለጠ ቁስለኛ እንዲሆን ነው አማራ የሚያደርገው። በኦሮሚያ በኩልም የኦሮሞ አካባቢ ኦላ ሰዎች ናቸው ተብለው ይመጣሉ ማለት ነው። እዚህ ምክክር ላይ ከኦላ ተወካይ አንድ ጥያቄ አለኝ ይላል ቁጭ ብሎ አንዱ እጅ የሰጠው ሰው ማለት ነው። እዚህ ሆቴል ቁጭ ብሎ ዘና እያለ እነሱ የሚሰጡትን ርዕስ እያቀረበ የኦላ ተወካይ ነኝ ይላል ማለት ነው። ይሄ ቁስል ነው የሚጨምረው በኦሮሞ ታጋዮች ዘንድ። ስለዚህ ሄዶ የሚያመጣው ነገር አለመኖሩ አይደለም። እኔ ውጤቱ ዜሮ መሆን አይደለም የሚያሳስበኝ፣ እዳ ነው ይዞብን የሚመጣው። ምክክር በኢትዮጵያ ውስጥ እዳ ይዞ ይመጣ። አንዳንድ ሀገር ሆኗል እኮ መሳይ፣ ምክክሩ ፌል ማድረጉ አይደለም ግጭት ጨምሮባቸው፣ ግጭት ጨምሮ እሳት ውስጥ የከተታቸው አሉት እና ምክክር በጣም ጥንቃቄ ያስፈልገዋል ይላሉ እንግዲህ የምክክር ባለሙያዎች። በጣም በጥንቃቄ መያዝ፣ እንደው ቃሉ ደስ ስለሚል ብቻ ንክር የሚባልበት አይደለም። በጥንቃቄ በተለይ አውትካሙ ወይም ደግሞ መጨረሻ ውጤቱ አዳዲስ ነገሮችን ይዞ ስለሚመጣ ያንን ለማስፈጸም የሚችል የሰላም ሁኔታ መፈጠር መቻል አለበት። ኮሚትመንት ያስፈልጋል፣ ቃል ኪዳን ያስፈልጋል ይላሉ እና እንግዲህ ይሄ ሁሉ የለም። አብይ አህመድ የሚፈልገውን ስርዓተ መንግስት ያስቀምጣል ማለት ነው። እንዳልከው ብዙ ጊዜ ፕሬዚደንሻል ትላላችሁ፣ እኔ አይገባኝም እሱ ለምን እንደሚፈልገው። ሌላም ደግሞ እንግዲህ የሚፈልጋቸውን አንቀጾች ያወጣል። 39 ደግሞ አወጣለሁ ይላል። ይሄ ነው። ሁለተኛ እንደው በጣም የሚያስገርመኝ አንዱ ምንድነው መሳይ፣ እንደው ይችን ብቻ ልጨምር፣
ለምሳሌ የፌዴራል ስርዓቱን ቀይራለሁ ይላል ሰምቻለሁ እንደዛ አይነት ነገር እና የፌዴራል ስርዓቱ እንቀይረዋለን አማራ ክልል የሚባል አይኖርም ትግራይ ክልል የሚባል አይኖርም ኦሮሞ ክልል የሚባል አይኖርም እንቀይረዋለን ይላል አሁን ይሄ በኢትዮጵያ ውስጥ አጀንዳ ነው እውነት ነው ግን አሁን ባለበት ሁኔታ እኮ ኢትዮጵያ ውስጥ የዚህ የምንድነው ግሩፕ ግሪቫንስ የሚባለው ወይም ደግሞ የግሩፕ ምንድነው ቁጣ የቡድን ቁጣ በቡድን ራስን በአይደንቲቲ በማንነት የማሰባሰቡ ፍላጎት እኮ ከመቼውም ጊዜ በላይ ጨምሯል። እስቲ አማራ ክልልን ተመልከቱ። አማራ መቼ ነው እንደዚህ በዚህ ደረጃ በማንነቱ ተሰባስቦ የሚያውቀው? በኢህአዴግ ጊዜ እኮ ጎትተህ አንዱን አማራ በአማራ ላይ ተደራጅ ብለህ አስቀምጠው እኮ አስራ ብታስቀምጠው በጥሶ ይሄዳል። በቃ ያንተን ሁሉ ያወግዛል። የኢትዮጵያ ጸርነህ ምናምን ይልሃል። እና አሁን እኮ አማራው እኮ አይደለም ይሄ በማንነቱ መደራጀት ታጥቆ እየታገለ ነው ያለው። ይሄ በሰው ልብ ውስጥ መጥቷል። ግሪቫንሱ የፈጠረው ብሶት ማለት ነው። በኦሮሚያ ክልል እንደዛ ነው። በትግራይ ውስጥ ተመልከቱ ያለውን ችግር። እነዚህ ማንነት ተኮር ችግሮች በሰው ልብ ውስጥ እንደዚህ ፋፍተው ሳለ አብይ አህመድ 4000 ሰው ሰብስቦ እዛ አድዋ ምክር ቤት ውስጥ ምንድነው አዳራሽ ውስጥ 4 ክልል አድርገናል ትግራይን 5 ክልል አድርገናል ብለው ይሄ በማንነት ላይ ያለ ስብስብ ይፈርሳል። የአማራ ትግል በአማራነት ተደራጅቶ መታገሉ ይቀንሳል። አይቀንስም። ይሄ እኮ ነው የሚያሳስበው ነገር። ስለዚህ የሆነ የተዘለለ ደረጃ አለ። ያ የተዘለለ ደረጃ ምንድነው? እነዚህ ኃይሎች መምጣት ነበረባቸው። በጋራ እንፍታው፣ ችግሩን በምክክር እንፍታው የሚል የመጀመሪያ ደረጃ የድርድር የእርቅ ስራ ተሰርተው ከዛ በኋላ አይምሮ ወደሚጠይቀው ጉዳይ የቁጭ ብሎ በክርክር በሙግት ቅድም ያልነው ደግሞ ኤክስፐርት ሊፈታው የሚገባው ወደዛ እየተደረገ በዚህ በ3 ሳምንትም አይደለም የሚፈታው። በእውነት የሆነ ወራት ይፈጃል፣ አመትም ሊፈጅ ይችላል። ቁጭ ብሎ መፍጨት ነው እና እነሱ እኮ በ3 ሳምንት እኮ አቅልጠን አፍጭተን ምናምን እኮ ህገ መንግስት ሊያሻሽሉ እኮ ነው መሰለኝ። እና ይሄ ጉዳይ የምክክሩን ጉዳይ ስናነሳ የሚያሳስቡን ነጥቦች ናቸው።